አርቲስት አንዷለም ጎሳ በቀነኒ ሞት ተጠርጥሮ ፍርድ ቤት ቀረበ። አርቲስት አንዷለም ጎሳ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ ከታሰረ ከ2 ቀን በኋላ ፍርድ ቤት መቅረቡን ጠበቃው ለቢቢሲ አፋን ኦሮሞ ገልጿል። ፖሊስ እስካሁን አሻራ ማንሳቱን፣ አስክሬኑን ወደ ሆስፒታል በመላክ የአስክሬን ምርመራ ማድረጉን ገልጾ የሰው ማስረጃዎችን በማሰባሰብ ላይ እንደሚገኝ ተናግሯል። አሁን ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎች ምስክርነት ለመስጠትና የአስክሬን ምርመራው እስኪመጣ ድረስ ለማጣራት 14 ቀን ያስፈልገኛል ብሏል። የአንዷለም ጠበቃ በበኩሉ የዋስ መብት ይሰጥ ብሎ ቢጠይቅም ፍርድ ቤት የአስክሬን ምርመራ እስኪደርስ በማለት 13 ቀናት ድምፃዊው በማረሚያ ቤት እንዲቆይ ወስኗል። መረጃውን ያገኘነው ከናትናኤል መኮንን ኢንስታግራም ገጽ ላይ ነው። የቀነኒ አዱኛ አባት አቶ አዱኛ ዋቆ ልጃቸው መልካም ባህሪ እንደነበር ገልጸው እኛ ምንም አንፈልግም፣ የምንፈልገው ፖሊስ ፍትህ እንዲያሰፍን ብቻ ነው ብለዋል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ ከምትኖርበት አፓርታማ 5ኛ ፎቅ ላይ ወድቃ ሕይወቷ ማለፉን ፖሊስ መግለጹ ይታወቃል። በሐረሪ ነዋሪ የሆኑት አባቷ የልጃቸውን ህልፈት እንዴት እንደሰሙ ሲናገሩ ስልክ ደውለው ከፎቅ ላይ መውደቋን ነገሩኝ። ሴት ልጅ ከፎቅ ላይ ልትወድቅ አትችልም። በተለይም ጨዋ የሆነች ለለውጥ የምትለፋ ራሷና ቤተሰቧን ለመቀየር የምትጥር ነበረች ብለዋል። ጨምረውም ስለ ነገ የምታስብ ነበረች። ስለዚህም እንደዚህ አይነት ነገር አታደርግም። ሌላ ሰው ካልጣላትና ካልገፋፋት በስተቀር እሷ ይህን ልታደርግ አትችልም ሲሉ ገልጸዋል። አቶ አዱኛ በመግለጫቸው ልጃቸው ግልጽ ሴት እንደነበረችም አስረድተዋል። ማለት የምትፈልገውን የምትናገር ምንም የምትደብቀው ነገር የሌላት ናት ያሉት አባትየው ትናንትና በቅድስት ሥላሴ ካቴድራል በተከናወነው የቀብር ስነ ስርዓቷ ላይ ለመገኘት ችለው ነበረ። ፖሊስ እስካሁን ስለ ልጃቸው ጉዳይ ጠርቶ እንዳላነጋገራቸው የጠቀሱት አቶ አዱኛ እሳቸው ግን ድምፃዊ አንዷለም ጎሳን አግኝተው በወቅቱ ስለተፈጠረው ጉዳይ ማነጋገር እንደሚፈልጉ አስረድተዋል። ሌላው በበርካቶች መነጋገሪያ የሆነው ጉዳይ በቀነኒና በአንዷለም መካከል ያለው ግንኙነት የሚመለከት ነው። የድምፃዊው ማኔጀር ሌሊሳ ኢንድሪስ ቀለበት ማሰራቸውና በቅርቡም ጋብቻቸውን ለመፈጸም ማሰባቸውን መግለጹ ይታወሳል። የአዲስ አበባ ፖሊስ ባወጣው መግለጫ ደግሞ ቀነኒ የድምፃዊ አንዷለም ሚስት በሚል መግለጹም አይዘነጋም። አባቷ አቶ አዱኛ ግን የሚሉት ሌላ ነው። እኔ እስከማውቀው ድረስ አንዷለምና ቀነኒ ጥሩ ግንኙነት አላቸው ያሉት አባቷ ወደ 2 ዓመት ለሚሆን ጊዜ አብረው መቆየታቸውን ገልጸዋል። በዚህ ጊዜ ውስጥ ግን በእጮኝነት ማሳለፋቸውን እንደሚያውቁ አስረድተዋል። ሲናገሩም ቀለበት አስረዋል የሚባለውን እኔ አላውቅም፣ እኛ ጋር እስካልመጡ ድረስም ቢያስሩም ተቀባይነት አንሰጠውም፣ ምክንያቱም እኛ ጋር ሽማግሌ አልተላከልንም ብለዋል። ጨዋ መሆኗን ጠቅሰው ለቤተሰቦቿና ለዘመዶቿ ክብር ያላት ልጅ እንደነበረችም ጨምረው መግለጻቸውን ቢቢሲ በአፋን ኦሮሞ ካቀረቡ ዘገባ ተመልክተናል። መረጃውን ያገኘነው ከጌቱ ተመስገን የፌስቡክ ፔጅ ላይ ነው። ስለተከታተሉን እናመሰግናለን። ትኩስና መረጃ ከነ ምንጮቹ ለማግኘት ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን።